የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከሀገሪቱ ጠቅላይ ሚኒስትር ከዶክተር አብይ ጋር እንደሚወያዩ ገለጹ። በፕሪቶሪያ ስምምነት ጉዳይ፣ በተፈናቃዮችና በሌሎች አጀንዳዎች ዙሪያ ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገልጸዋል። ከዚህ በተጨማሪ የኢትዮጵያ ምርጫ ቦርድ በህወሓት ላይ ያስተላለፈውን ውሳኔ መልሶ ሊያጥነው እንደሚገባም ጀነራል ታደሰ ገልጸዋል። ሚሊዮን ኃይለሥላሴ ከመቀለ ዝርዝሩ ልኮልናል። በትላንትናው ዕለት ከተባበሩት መንግስታት ድርጅት የልማት ፕሮግራም ልዑካንና ሌሎች አካላት ጋር የተወያዩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በተለይም በፕሪቶሪያ የተኩስ ማቆም ስምምነት የእስካሁን አፈጻጸምና ቀጣይ አቅጣጫዎች ዙሪያ የተለያዩ ነጥቦች ማንሳታቸው የፕሬዝዳንት ጽህፈት ቤት ያሰራጨው መረጃ ያመለክታል። ፕሬዝዳንት ታደሰ ወረደ በተለይም ተፈናቃዮች እንዲሁም የትግራይ ግዛት በመመለስ ዙሪያ በፌዴራሉ መንግስት በኩል ክፍተቶች መኖራቸው ለተባበሩት መንግስታት ድርጅት ልዑካኑ ማስረዳታቸው ያነሳው መግለጫው በዚህና ሌሎች ጉዳዮች ዙሪያ ከፌዴራሉ መንግስት ጋር መነጋገር አስፈላጊ መሆኑን መግለጻቸውም አውስቷል። በትግራይ በኩል ወደ ጦርነት የመመለስ ፍላጎት የለም ያሉት ፕሬዝዳንቱ በተለይም ተፈናቃዮች በመመለስና በኃይል ተይዘው ያሉ የትግራይ ግዛቶች ያሏቸው አካባቢዎች ለማስመለስ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩም ተገልጿል። ይህ በእንዲህ እንዳለ የኢትዮጵያ ምርጫ ቦርድ በህወሓት ላይ ያስተላለፈው ከፖለቲካ ፓርቲነት የመሰረዝ ብይን ፓርቲው የፕሪቶሪያ ውል ፈራሚ ከመሆኑ ጋር ተያይዞ ችግር እንዳይፈጠር ከፌዴራሉ መንግስት ጋር በሚደረግ ፖለቲካዊ ውይይት ችግሩ እንዲፈታ መስራት አስፈላጊ መሆኑ በፕሬዝዳንት ታደሰ ወረደ በኩል ተገልጿል። በዚህ የፕሬዝዳንቱ ሀሳብና ወቅታዊ ጉዳይ ዙሪያ አሲታቸው ለዶቼ ቬለ የሰጡት የህግ ምሁርና የፖለቲካ ተንታኙ አቶ ዓወት ልጅ አለም በፌዴራል መንግስቱና በህወሓት መካከል በግልጽ እየታዩ ያሉ ልዩነቶች የበርካቶች ስጋት ሆነው እንዳለ ያነሳሉ። ይህ ሁኔታ ለመቀየር የፕሪቶሪያ ውል ፈራሚ አካላት ቀጣይ ውይይት ማድረግ አለባቸው ሲሉ ምሁሩ ሀሳባቸው ይሰጣሉ። በህወሓትና በፌዴራሉ መንግስት አሁን የሚያገናኝ ብቸኛው ገመድ የፕሪቶሪያ ውል ነው ማለት ነው። ዓለም አቀፍ ውል ኖርማሊ እንደ ብሔራዊ ውል ፍርድ ቤት ወስደህ ምናምን የምትፈጽመው አይነት አይደለም። ስለዚህ ፕራክቲካል የሚሆነው ወደ ተጨባጭ ነገር የሚመጣው በውይይት ነው። ውይይት የግድ ነው ማለት በውይይት ካልፈታኸው ወደ ሌላ አይነት ግጭት ነው የሚወስድህ። ከዚህ በተጨማሪ ወታደራዊ መፍትሄ በምንም አይነት መልኩ ምርጫ ውስጥ መግባት የለበትም ሲሉም አቶ ዓወት ልጅ አለም ጨምረው ይገልጻሉ። በዚህም ይሁን በዛም ይሁን በሌላም እንትንም ይሁን አሁን የአቅም የጡንቻ የምናምን ጉዳይ እኮ አይደለም። ታሰብ ያለበት ስለ ዘላቂ ሰላም ነው። የጦርነት ስጋት አለ በኢትዮጵያና በኤርትራ። በህወሓትና በፌዴራሉ መንግስት ያለው ዝምድናም የሻከረ ነው። ኦብቪየስሊ ወደ ጦርነት ያመራል ባንልም የሻከረ ነገር አለ። እነዚህ ስጋቶች አሉ። አሁንም ግን ምንድን ነው በጠረጴዛ የማይፈታ ሆኖ አይደለም ነው። አሁን ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የቀድሞ ተዋጊዎች ወደ ሰላማዊ ኑሮ በመመለስ ሂደት ላይ ክፍተቶች እንዳሉ፣ በሂደቱ ለሚያልፉ የቀድሞ ተዋጊዎች የማቋቋሚያ ድጋፍ እየተደረገ እንዳልሆነ ለተባበሩት መንግስታት ድርጅት የልማት ፕሮግራም ልዑክ መግለጻቸው እንዲሁም ለሂደቱ ማስፈጸሚያ ተብሎ በተለያዩ ሀገራትና ተቋማት የተገባው ቃል እንዲፈጸም ጥሪ ማቅረባቸው ተገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ ከተቃዋሚ የፖለቲካ ፓርቲዎች ጋር በነበራቸው ውይይት ተፈናቃዮች ለመመለስ መንግስታቸው ዝግጁ መሆኑ ተናግረው ነበር። በሌላ በኩል በትግራይ ህገ መንግስታዊ ጥሰቶች እየታዩ ናቸው በማለትም መክሰሳቸው ይታወሳል። በዓመት 11 ሺህ ያህል ሰዎች በህገ ወጥ መልኩ ከኢትዮጵያ እንደሚወጡ ተገለጸ። ከፍተኛውን ቁጥር የሚይዙት ደግሞ ከትግራይና ከደቡብ ክልል የሚወጡ ወጣቶች እንደሆኑ ተገልጿል። አለምነው መኮንን ተጨማሪ ዘገባ አለው። የምዕራብ ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የህጻናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ ዛሬ ለዶቼ ቬለ በስልክ እንደተናገሩት ከመላ ሀገሪቱ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚመጡ ወጣቶችና ህጻናት ቁጥር በከፍተኛ ሁኔታ ጨምሯል። በዓመት እስከ 11 ሺህ ወጣቶች በዚህ መስመር እንደሚወጡ የጠቆሙት አቶ አበበ በዚህ መንገድ ከሀገር ለመውጣት ከሚመጡት መካከል ከደቡብና ከትግራይ ክልሎች የሚመጡት ከፍተኛውን ቁጥር ይይዛሉ ብለዋል። በተለይ በዚህ 2 ዓመት ከፍተኛ ቁጥር ያላቸው ሰዎቻቸውን ሀብትና ንብረት አሽጠው እስከ 1.2 ሚሊዮን አካባቢ የከፈሉ ብዙ ወጣቶች ወጥተዋል። በተለይ ከደቡብ ክልል፣ ከወላይታ፣ ከሶማሌ፣ የኦሮሚያ ክልል አለ።
በአመቱ ቢያንስ እስከ 11,000 ምናምን አካባቢ የሚሆን ይወጣል። በአማራ ክልል ላይ የወሎ አካባቢ የተነሱ ይመጣሉ። አሁን በተለይ በዚህ 2 ዓመት ደግሞ ከፍተኛ ቁጥር ያለው ወጣት የሚሰደደው ከትግራይ ነው። በተለይ በ2017 ከፍተኛ ቁጥር የትግራይ ተወላጆች ናቸው። ባለፉት 3 ዓመታት 62 የሚደርሱ ህገወጥ አዘዋዋሪዎች በፍርድ ቤት የእስራት ቅጣት እንደተወሰነባቸው ቡድን መሪው ገልጸዋል። አንዳንድ የአማራ ክልል ነዋሪዎች ያለውን ወቅታዊ የክልሉ የጸጥታ ሁኔታ ምክንያት በማድረግ በሴቶችና ህጻናት ላይ የሚደርሰው ጥቃት በአንዳንድ አካባቢዎች መጨመሩን አመልክተዋል። በተለይ የህጻናት ጋብቻ በሚያስፈራ ሁኔታ ማደጉን ነው የሚናገሩት። እንደ ዘንድሮ እኔ ታሪክ ነው የምትል የ9 ዓመት የ11 ዓመት የ12 ዓመት ህጻናት በገፍ ነው የሚታየው። ብቻ ሰርግ ነው በየቦታው በቃ ያው ተማሪዎች ናቸው። የእድሜው ጉዳይ ከፍተኛ ችግር አይመስለኝም። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ህገወጥ ዝውውርን ጨምሮ የህጻናት ጥቃቶች በአንዳንድ አካባቢዎች መኖራቸውን ተናግረዋል። በተለይ ያለ እድሜ ጋብቻ ቀደም ሲል የነበረ ቢሆንም አሁን ከፍ እያለ መምጣቱን ነው የተናገሩት። ህጻናት ላይ እንግዲህ የሚፈጸሙ የተለያዩ አይነት የመብት ጥሰቶች አሉ። ህጻናት ላይ ጥቃት ጋር የተያያዘ ሊሆን ይችላል። እንደ ክልል 400-500 በላይ ዛሬ ያለ እድሜ ጋብቻ እንደተፈጸመባቸው ሪፖርቶች የሚያሳዩ ነገሮች አሉ። ለህገወጥ ዝውውር 2 ገፊ ምክንያቶች መኖራቸውን ደግሞ በመቅደላ አምባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር አቶ ሰለሞን እሸቱ ይናገራሉ። ምንድናቸው ገፊ ሁኔታዎቹ ብለን ስናይ አንደኛው ሰላም፣ የተረጋጋ የህይወት መስመር አለመኖር ነው። ሰላም ከሌለ ምንም ቢኖርህ ምንም ባይኖርህ መኖር ስለሚከብድ ነው። ሁለተኛው ግን የኢኮኖሚ ችግር ነው ትልቁ ኬዝ። አሁን የኑሮ ውድነት እንደምታውቀው ነው። ሌላኛው እርስ በርስ መደጋገፍ የሚባለው የተባብረው የጎረቤት ኑሮ የሚባለው ከአንድ ቤት መደጋገፍ መተዳደር የሚባለው አሁን ይሄ ጠፍቷል። ሳቢ ምክንያት የምንላቸው ከሀገር ውስጥ የሌሉ የተሻሉ ክፍያዎች፣ ከሀገር ውስጥ የሌሉ የተሻሉ የኑሮ ስታንዳርዶች ያሉበት ምቹ ሁኔታዎች እንዳሉ የሚሰማ ወሬ ስላለ ያንን በመናፈቅ የሚሄዱ ሰዎች አሉ ነው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ እንደገለጹልን እየታዩ ያሉ የህጻናት መብት ጥሰቶችን፣ ህገወጥ ዝውውሮችንና ሌሎችንም ጥቃቶች ለመከላከል ቢሮቸው ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ ነው ብለዋል።